40 ቀን ጾም ጸሎት ገብቶ 40 ዓመት ገዳም ገብቶ ለጽድቅ ስራ ተራራ ወጥቶ መስቀል ተሸክመው ደሃና ብልቶ አልብሰው ተራራ ወጥቶ ሸለቆ ወርዶ ድንጋይ ተሸክሞ ቋጥኝ ውስጥ ገብቶ ከጽድቅ ጋር መገናኘት በፍጹም አይችልም። የቤተ ክርስቲያን መጋቢዎች፣ ነቢያቶች፣ ሐዋርያቶች፣ እምነት አባቶች ቢሆኑም ያለ ኢየሱስ ክርስቶስ ጻድቅ ሊሆኑ አይችሉም። ያለ ኢየሱስ ክርስቶስ ጻድቅ ሰው መሆን አይችልም። ሰርተ ልትጸድቅ አትችልም። ሰርተ ንጹህ ልትሆን አትችልም። አባቶቻችን የጸደቁ ሰርቶ ነው ወይ? አብርሃም ሰርቶ ነው የጸደቀው ወይ? አይደለም። ሰርቶ ሳይሆን አምኖ ነው የጸደቀው። ሰው እግዚአብሔር አምላክ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመነ ለምን ሚሊዮን ደሃን ሰብስበ አታበላም? አትጸድቅም። ለምን ተራራ ህይወት ዘመንን አጠቃላይ እየወጣ አትኖርም? አትጸድቅም። ድንጋይን ተሸክመ ለምን 40 ዓመት አትኖርም? አትጸድቅም። አንድ በጣም የሚገርም ነገር ከሚዲያ አግኝቻለሁ። ይታያችኋል? ምታያችሁ ሰዎች ስራና ጽድቅ ማለት እንደዚህ ነው። ሰርተ ጸድቃለሁ ካልክ እንደዚህ ነው የምትኖረው። እነዚህ በሬዎች አንዱ ወደዚህ ነው የሚያየው፣ ሌላኛው ወደዛ ነው የሚያየው። አይገናኝም። ስራና ጽድቅ አይገናኝም። ሰው ሰርቼ ጸድቃለሁ ብሎ ካለ ከእግዚአብሔር ጋር እንደዚህ ተቃራኒ ነው የሚሄደው። የእግዚአብሔር ፕሮግራም ምንድነው? እኔ በላኩት በልጄ ይመንና ጽድቅ ነው የሚለው። እኛስ ተራራ እንወጣለን። አይበቃም ብለን መባ ሰርተ አስራት ከፍለ ሌላ ስራ ተግባር ፈጽመ አትጸድቅም። ያንን ግን ማድረግ የለብንም ወይ? በደንብ ነው ማድረግ ያለብን። ለምን? እዛ ሰማይ የሚጠብቀን አክሊል አለ። አንተ በምታደርገው በምታከናውነው ጉዳይ ሰማይ ይሸልምሃል። ከኔ ጋር መጽሐፍ ቅዱስ ያዛችሁ ሰዎች ሮሜ ምዕራፍ 3 ቁጥር 21 አውጥተን ፈጠን ብለን እናነባለን። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመታው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስ ክርስቶስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ሕግ ነው? በሥራ ሕግ ነው? አይደለም፣ በእምነት ሕግ ነው እንጂ። ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብ አምላክ ደግሞ አይደለምን? አዎን፣ የተገረዘውን ስለ እምነት ያልተገረዘውንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። አጨብጭቡ ለጌታ ክብር። እስቲ እኔ ጻድቅ ነኝ በሉት። ይህንን ቦታ የጻፈው ጻፊው ሐዋርያ ጳውሎስ ነው። ብዙዎቻችሁ እንደምታውቁት ይሄ መጽሐፍ የተጻፈው ጌታ ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ 55 ዓመተ ምህረት ገደማ አካባቢ እንደተጻፈ የመጽሐፍ ቅዱስ አዋቂዎች ይናገራሉ። በጣም የሚገርማችሁ ነገር ጳውሎስ ማን ነው? ከየት መጣ? መነሻው የት ነው? የማዘር ነው ብላችሁ ለሚጠይቁት ትንሽ ማብራሪያን ለመስጠት ጳውሎስ አይሁዳዊ ነው። ነገር ግን የተወለደው ለትምህርት እስከሚበቃ ድረስ ያደገው በሮም ከተማ ነው። ለትምህርት እድሜው ከበቃ በኋላ አባቱ ጳውሎስን ከሮም አገር ወደ ኢየሩሳሌም ልኮ ገማልያ በሚባል ሕግ መምህር እግር ስር ቁጭ ብሎ የሕግ ትምህርትን እንድማር ከሮም አገር ወደ ኢየሩሳሌም ልኮ ሕግን የተማረ ለአባቶች ሕግ እጅግ በጣም የሚቀና ሕግን የሚወድ ስርዓትን የሚከተል ሰው ነው ሐዋርያው ጳውሎስ። ሐዋርያው ጳውሎስ ሕጉን ተምሮ በሚጨርስበት ወይም ሊመረቅ በደረሰበት አካባቢ ጌታ ኢየሱስ ክርስቶስ ወደዚህ ምድር መጥቶ የተላከበትን ስራውን ጨርሶ ወደ አብ እንዳረገና ሐዋርያቶቹ በእግዚአብሔር መንፈስ ቅዱስ ወይም ጌታ ኢየሱስ ክርስቶስ በላከበት ተስፋ በሰጠበት በዛው መንፈስ ቅዱስ ተመልቶ ኢየሩሳሌም ላይ ወንጌልን እያገለገሉ ባሉበት ታይም ነው ሐዋርያው ጳውሎስ ለሕግ ቀንቶ የተነሳው። እጅግ በጣም በሚገርም ሁኔታ ሐዋርያው ጳውሎስ የሕግ ትምህርትን እንደጨረሰ ወደ አባቶች ቀርቦ በኢየሩሳሌም ላይ
ይሄንን በመንፈስ ቅዱስ ተቀጣጥሎ የሚያገለግሉ የኢየሱስ ክርስቶስ አገልጋዮችን ለማሳደድ፣ ለመግደል፣ ለማጥፋት ደብዳቤን ወስዶ በዛ በኢየሩሳሌምም ከኢየሩሳሌም ውጭ የተንቀሳቀሰ እንዳለ መጽሐፍ ቅዱስ ይናገራል። ወደ ኢየሩሳሌም፣ ወደ ደማስቆ፣ ወደ ተለያዩ አቅጣጫዎች እየተንቀሳቀሰ እነዚህ ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚያወሩ ሰዎችን ያስራል፣ ወደ ወህኒ ይከታቸዋል፣ ያንገላታቸዋል። እሱም ብቻ ሳይሆን እስጢፋኖስ በሚሞትበት በሚገደልበት ጊዜ ከሚገሉ ሰዎች ጋር የተባበረ ወይም ተባባሪ እንደሆነ መጽሐፍ ቅዱስ ይናገራል። ሐዋርያት ሥራ ምዕራፍ 8ን 7ን ስትመለከቱት በጣም የሚገርማችሁ ነገር እንደዚሁ ሐዋርያው ጳውሎስ ቤተክርስቲያንን እያሳደደ ኢየሩሳሌምም ላይ በዙሪያ ባለችው ከተማ ላይ ጌታ ኢየሱስ ክርስቶስን ጌታ ብሎ ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚሰብኩ ሰዎችን ለመግደል ኢየሩሳሌም ካሉ ሽማግሌዎች፣ ከቤተ መቅደስ ኃላፊዎች ደብዳቤ ይዞ ወደ ደማስቆ ከተማ ሊደርስ እንዳለ ጌታ ኢየሱስ ክርስቶስ በታላቅ ብርሃን የተገለጠለት። ከዛ በኋላ ለምን ታሳድደኛለህ ብሎ ሲጠይቀው እኔ የማሳድድህ አንተ ማን ነህ ብሎ ሲል የምታሳድደኝ እኔ እኮ ክርስቶስ ነኝ ብሎ ሲል ምን አደርግልህ ዘንድ ትወዳለህ ብሎ ሲል የመውጊያን ብረት ብትቃወም ይብስብሃል፣ ከእንግዲህ በኋላ እኔ የምልህን ነገር ብቻ ታደርጋለህ፣ አንተ የኔ አገልጋይ ትሆናለህ ብሎ ሐዋርያት ሥራ ምዕራፍ 9 ላይ ሳኦልን ለራሱ ገቢ ያደረገው በፍቅር በብርሃን በመንፈስ ቅዱስ ኃይል ሳኦልን ገቢ ያደረገውና ስሙን ቀየረው። ከዛ በኋላ ነው ሐዋርያው ጳውሎስ በአባቶች ዘንድ፣ በሊቀ ካህናት ዘንድ፣ በካህናቶቹ ዘንድ፣ በፈሪሳውያን ዘንድ፣ በሰዱቃውያን ዘንድ እጅግ በጣም ትልልቅ በሚባሉ ሰዎች ፊት ለፊት ላይ ቆሞ ኢየሱስ ጌታ እንደሆነ፣ ኢየሱስ ክርስቶስ እንደሞተ፣ ኢየሱስ ክርስቶስ እንደተነሳ፣ ኢየሱስ ክርስቶስ ዳግም እንደሚመጣ በኃይልና በስልጣን ያወራና ይሰብክ ነበረ። ኢየሱስ ጌታ ነው። አንድ በተገለጠው መገለጥ ጳውሎስ 14ና ከዛ የሚበልጡ ደብዳቤዎቹን ለቤተ ክርስቲያን ጽፎ ሰጥቷል። ይሄ መልእክት ከ13ቱ ወይም ከ14ቱ አንደኛው ነው። ሮሜ መጽሐፍን ስጽፍ ሐዋርያው ጳውሎስ ብዙ ሐሳቦችን ዋና ዋና የሚሆኑ ጉዳዮችን አንስቷል። ከነዛ መካከል ግን ትኩረት ሰጥቶ የሚናገረው በእምነት ስለ መጽደቅ፣ ሰው አምኖ እንደሚጸድቅ ሰርቶ ሳይሆን አምኖ መጽደቅ እንደሚችል ሐዋርያው ጳውሎስ ትኩረት ሰጥቶ እዚህ ቦታ ላይ ይናገራል። በምዕራፍ 1 ላይ ከ1 ጀምሮ እስከ መጨረሻ ድረስ ስለ ወንጌል ትኩረት ሰጥቶ ይናገራል። እኛ የምንናገርበት ወንጌል፣ እኛ የምንሰብክበት ወንጌል፣ እኛ የምናወራበት ወንጌል ሌሎች እንደሚያወሩት ስለ ሌላ ነገር ሳይሆን ወንጌል ስለ ልጁ ነው። ለዚህ ወንጌል እኔ መናገር፣ ማውራት፣ መስበክ አልተውም፣ ደግሞ በዚህ ወንጌል አላፍርም ብሎ እጅግ በጣም ትኩረት ሰጥቶ ይናገራል። ላንተ የምትናገርበት ወንጌል ማን ነው ብሎ ለሚጠይቁ ሰዎች እኔ የማወራው የሚናገረው ወንጌል ኢየሱስ ክርስቶስ ነው። በደንብ ጩና ወንጌል ስለ ልጁ ነው በሉት። ይህንን ተናግረው አንዳንድ የሚኩራሩ በራሳቸው ስራ፣ በራሳቸው እንቅስቃሴ፣ በራሳቸው ተግባር ለመጽደቅ የሚፈልጉ ሰዎችን እኔ ጻድቅ ነኝ፣ እኔ ሰርቼ፣ እኔ አርጄ፣ እኔ ደሃና አብልቼ፣ እኔ አጠጥቼ፣ እኔ አልብሼ ጸድቅ ያለው የሚሉ ሰዎችን ጳውሎስ እንደዚህ ይላል። በስራ መመካት ቀርቷል። በስራ ልትመካ አትችልም። እኔ እንደዚህ አድርጌያለሁ ብለህ እከሌ ኃጢአተኛ ነው ብለህ በሌላው ላይ እጅን መቀሰር በፍጹም አትችልም። አንተ በሌላው ላይ በምትቀስርበት አንተ ራስህ ትኮነንበታለህ። ስለዚህ ሰው ጌታ ኢየሱስ ክርስቶስ በሰራበት ስራ ካላመነ በስተቀር የሰው ልጅ አጠቃላይ ኃጢአተኛ ነው። በኢየሱስ ክርስቶስ ስራ ካላመነ ሰው ራሱ ሰርቶ መጽደቅ አይችልም ብሎ ግልጽ ከተናገረ በኋላ ወደ ምዕራፍ 3 ሲሻገር አሁን የምናይበትን ቦታ ትኩረት አድርጎ ሐዋርያው ጳውሎስ ይናገራል። ጸድቀናል። እስቲ አፋችሁን ሞልታችሁት እኔ በኢየሱስ ጸድቄያለሁ በሉት። የመልእክቴ ዋና ሐሳብ ጸድቀናል፣ ለዘላለም ጸድቀናል። ልትከሰሱ አትችሉም። ያመነ ሰው፣ የልጁን ስራ የተቀበለ ሰው ጸድቋል። ባደረገውም ነገር በሚያደርገው ነገር አይከሰስም። ለዘላለም ዕዳው ተከፍሎለታል። በጣም የሚገርማችሁ ነገር ጳውሎስ እንደዚህ ብሎ ይናገራል። ሰው በራሱ ስራ፣ በራሱ እንቅስቃሴ፣ በራሱ መውጣት፣ በራሱ መግባት መጽደቅ አይችልም። ሰው የሚጸድቀው እግዚአብሔር አምላክ ጽድቅ አድርጎ የላከበትን የእግዚአብሔር ልጅ ኢየሱስ
ክርስቶስን አምኖ ሲቀበል ያ ሰው ያለበትን አሮጌ ማንነትን ለኢየሱስ ሰጥቶ ከኢየሱስ ክርስቶስ ደግሞ አዲሱን ማንነት ይቀበላል። ያላችሁ ይሄ የሰው ማንነት ነው። ሰው ልጅ ከአዳም ጀምሮ ኃጢአተኛ፣ የበከተ፣ የወደቀ፣ የከሰረ በራሱ ስራ መጽደቅ እንደማይችል የተረጋገጠበት ማንነት ያለበት ነው ሰው። የቆሸሸ በኃጢአት ምክንያት የበከተ የሰው ማንነት እጅግ በጣም የወረደ ማንነት ያለው ፍጡር ነው። ለምን እግዚአብሔር አትንካ ብሎ ያለበትን ከነካበት ዕለት ጀምሮ ሰው በራሱ ችሎታ፣ በራሱ አቅም፣ በራሱ ጉልበት ሰርቶ መጽደቅ ከሚችልበት መንገድ ወጥቶበታል። ይሄ የቆሸሸ ኃጢአት የሞላበት የበከተ ማንነት እግዚአብሔር አምላክ ይሄንን በሚያይበት ጊዜ ሁሉ ይናደዳል። ምክንያቱም ሲፈጥር ሰው ጻድቅ፣ ቅዱስ፣ ንጹህ አድርጎ ነው የፈጠረው። ሰው 40 ቀን ጾም ጸሎት ገብቶ 40 ዓመት ገዳም ገብቶ ለጽድቅ ስራ ተራራ ወጥቶ መስቀል ተሸክመው ደሃና አብልቶ አልብሶ ወጥቶ ገብቶ ከጽድቅ ጋር መገናኘት በፍጹም አይችልም። ሰው ደሃና አብልቶ ተራራ ወጥቶ ሸለቆ ወርዶ ድንጋይ ተሸክሞ ቋጥኝ ውስጥ ገብቶ መጽደቅ አይችልም። አየ እግዚአብሔር ሰው ይሰራል፣ ሰው ደሃን ያበላል፣ ሰው የተቸገረውን ያጠጣል። እግዚአብሔር ሲያይ ግን ህይወቱ እየበከተ ነው። ጻድቅ ንጹህ የሆነው የራሱን ልጅ ከሰማይ ወደ ምድር ለመላክ ወሰነ። ህይወቱ ላይ እንከን የሌለበት ልጁን ለመላክ ፈለገ። እግዚአብሔር አብ፣ እግዚአብሔር ወልድ በስላሴ ጉባኤ ተስማምቶ ልጁ ወደ ምድር መጣ። በኃጢአት በክቶ ቆሽሾ በእግዚአብሔር ፊት መቆም የማይችሉ የሰው ልጆችን ጌታ ኢየሱስ ክርስቶስ መጣና ከአብ ጋር ለማስታረቅ ፈለገ። እግዚአብሔር አምላክ የላከው የራሱ ልጅ ሰውን ከአብ ጋር ለማስታረቅ ሰው ልጆች ህይወት ላይ ያለውን ቆሻሻ ማንነትን ማጽዳት አለበት። እኛ ከእግዚአብሔር ጋር ለመታረቅ ለመጽደቅ ጌታ ኢየሱስ ክርስቶስ የራሱን እንከን የሌለበትን ንጹህ ህይወት ንጹህ ማንነትን ለኛ አስረከበ። የኛን የበከተውን የቆሸሸውን ማንነት ተቀበለ። ያን የቆሸሸውን የበከተውን የወረደውን ማንነትን ቀይሮ የራሱን ህይወት ለኛ ሰጠ። ተቀበልን። የኛ ኃጢአት፣ የኛ በደል፣ የኛ አለመቻል፣ የኛ የማይሆን ማንነት ወደ ልጁ ጋር ሄዶ ልክ እንደዚህ የቆሸሸ ማንነት በቆሸሸበት አይቀጥልም። ልክ የቆሸሸውን ማንነትን ከነስራው እንጥሏለን። የቆሸሸው ማንነት ከነ ተግባሩ ከኛ ላይ ይሄዳል። ከዛ በኋላስ ህይወታችን የመጨረሻ ኩልል ያለች ንጹህ ህይወት ትሆናለች። እንዴት ነው ያገኘነው? ይሄንን ተግባር ይሄንን ህይወት ተራራ ወጥተን ነው ወይ? ሸለቆ ወርደን ነው ወይ? 40 ቀን ጾም ጸሎት ገብተን ነው? አይደለም። በልጁ ስራ አመንን። ስለዚህ የልጁ ህይወት የኛ ሆነ። እግዚአብሔር አብ በኢየሱስ ክርስቶስ አማካኝነት እኛን ያያል። እኛን ሲመለከት የተቀበልነው የነጻ እንከን የሌለበት የልጁን ህይወት ነው። ስለዚህ ለዘላለም ጻድቅ ሆነን እንቀረዋለን። የቤተ ክርስቲያን መጋቢዎች፣ ነቢያቶች፣ ሐዋርያቶች፣ እምነት አባቶች ቢሆኑም ያለ ኢየሱስ ክርስቶስ ጻድቅ ሊሆኑ አይችሉም። ያለ ኢየሱስ ክርስቶስ ጻድቅ ሰው መሆን አይችልም። ሰርተ ልትጸድቅ አትችልም። ሰርተ ንጹህ ልትሆን አትችልም። አባቶቻችን የጸደቁ ሰርቶ ነው ወይ? አብርሃም ሰርቶ ነው የጸደቀው ወይ? አይደለም። ሰርቶ ሳይሆን አምኖ ነው የጸደቀው። በጣም የሚገርማችሁ ነገር ሰው እግዚአብሔር አምላክ በላከው በእግዚአብሔር ልጅ በኢየሱስ ክርስቶስ ካላመነ ለምን ሚሊዮን ደሃን ሰብስበ አታበላም? አትጸድቅም። ለምን ተራራ ህይወት ዘመንን አጠቃላይ እየወጣ አትኖርም? አትጸድቅም። ድንጋይን ተሸክመ ለምን 40 ዓመት አትኖርም? አትጸድቅም። እኛ የምንሰራው ስራ የምናደርገው ተግባር ለመጽደቅ ነው ወይ? አይደለም። ስለ ጸደቅን ነው የምንሰራው። አጨብጭብ እንጂ ለእግዚአብሔር ክብር። አንድ በጣም የሚገርም ነገር ከሚዲያ አግኝቻለሁ። ይታያችኋል? ምታያችሁ ሰዎች ስራና ጽድቅ ማለት እንደዚህ ነው። ሰርተ ጸድቃለሁ ካልክ እንደዚህ ነው የምትኖረው። እነዚህ በሬዎች አንዱ ወደዚህ ነው የሚያየው፣ ሌላኛው ወደዛ ነው የሚያየው። አይገናኝም። ስራና ጽድቅ አይገናኝም። ሰው ሰርቼ ጸድቃለሁ ብሎ ካለ ከእግዚአብሔር ጋር እንደዚህ ተቃራኒ ነው የሚሄደው። የእግዚአብሔር ፕሮግራም ምንድነው? እኔ በላኩት በልጄ እመንና ጽድቅ ነው የሚለው። እኛስ ተራራ እንወጣለን። አይበቃም ብለን እስቲ ከኔ ጋር ብድግ ብላችሁ ጮኻችሁት ኢየሱስ የሰራው ስራ በቂ ነው በሉት እስቲ። እንዴት ነው የጸደቀው? አንደኛ ሰርተ ሳይሆን የተሰራው ስራም በማመን። ሰርተ አትጸድቅም፣ የተሰራው በማመን ግን ትጸድቅበታለህ። አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። መባ ሰርተ አስራት ከፍለ ሌላ ስራ ተግባር ፈጽመ አትጸድቅም። ያንን ግን ማድረግ የለብንም ወይ? በደንብ ነው ማድረግ ያለብን። ለምን? እዛ ሰማይ የሚጠብቀን አክሊል አለ። አንተ በምታደርገው በምታከናውነው ጉዳይ
ሰማይ ይሸልምሃል። ሁለተኛስ እንዴት ነው የጸደቅነው? ሁለተኛና የመጨረሻ ቦታ ቀይረናል። ኢየሱስን ስታምን የመጨረሻ የማይመጥን የወረደውን ያንተን ማንነት ለልጁ ሰጥተሃል። ደግሞ ችሎ ነው የተቀበለው። ያንተን ኃጢአት ማንም አይችልም። የትኛውም ኮርማ ደም፣ የትኛውም የበግ ደም፣ የትኛውም የዋኖስ ደም ያንተን ማንነትን አይችልም። የሚችለው የኢየሱስ ደም ብቻ ነው። ያለ የዘላለም ሕይወትን እንድትወርስ ተፈቅዶልሃል። በተከፈለው ዕዳ ማንም በረከትን ሊከሰው አይችልም። እግዚአብሔር አብ በልጁ ደም ዕዳይን ከፍሎልታል። ስለዚህ ስፍራ ቀይሬያለሁ። ቦታ ስለቀየርኩት እኔ ጻድቅ ነኝ። ከዚህ በላይ ሌላ ቃል የለም። ከዛ ውጪ ሌላ ተግባር የትኛውንም ፈጽመህ ልትጸድቅ አትችልም። ውጭም ያላችሁ ውስጥም ያላችሁ ይህንን ቃል ስሙ። በኢየሱስ እመኑ ትጸድቃላችሁ። ሕይወታችሁን ከኢየሱስ ውጪ በሌላ መንገድ ተራራ ወጥተህ ሸለቆ ወርደህ ድንጋይን ተሸክመህ እሳት ውስጥ ገብተህ ደሃና አብልተህ አጠጥተህ አልብሰህ ልትጸድቅ አትችልም። ጽድቅ እግዚአብሔር በላከው በልጁ ስታምን ብቻ ነው። በልጁ ስታምን እግዚአብሔር አብ ያጸድቃል፣ የዘላለም ሕይወትን ይሰጣል። በልጁ ካላመንክ የጽድቅ መንገድ የለህም። ስለዚህ በልጁ የሚያምኑ ሰዎች አንደኛ ቦታ ይቀይራሉ፣ ሁለተኛ የዘላለም ሕይወትን ያገኛሉ። የዘላለም ሕይወትን ለማግኘት በልጁ ማመን ግዴታችሁ ነው። ከዛ ውጪ በማርያም በገብርኤል በእምነት አባቶች በተለያዩ ሰዎች አማካኝነት መጥተህ የዘላለም ሕይወትን ልታገኝ አትችልም። የዘላለም ሕይወት የሚገኘው በልጁ ስናምን ነው። አጨብጭቡ ለእግዚአብሔር ክብር።